ሄደው ገበየው አብየው አማን ነው አለሁልኝ። ሰላም ነው። ስማ የት ሆነ ነው? እኔ ስራ ቦታ ነኝ። እዛ ቀበሌ ናልኝ በእናትህ አንድ ጊዜ። ምን አለ ቀበሌ? እዚህ ስራ አጣውጥተን ምናምን ተደራጅተን ብድር ለመቀበል ፈልገን እና 5 መሙላት አለባችሁ ተባለ። እኛ ደግሞ 4 ነን እና ነይና በእናትህ ዝም ብለሽ አሟልተሽን እንትን እንጀምራለን። ምን ዶሮ ማርባት? አረ ዶሮ ማርባት አሁን ዶሮ ማርባት በጣም አሪፍ ስራ ነው። አንተ ምን ሆነ ነው እንዴ? ጸዴ ነገር አይደል? ይሁን እሺ ነው ያልፈልግ። ስሚ ታዩ፣ አንቺ ካልፈለግሽ ችግር የለውም። ዝም ብለህ ናና እንትን መታወቂያ ምናምን ከ5 ካልሞላ ስለማይሰጠን ማለት ነው አሟልተን ምናምን እኛ ለ4 እንሰራዋለን። አያሳስብም። አይ ስሚ ተቸገርልኝ ካልክ በዛ እንቁላል ይዘሽ ነይ። 5 እንቁላል ይዘሽ ነይ። እሺ ዲፖዚት ካልተደረገ እንቁላል አይሰጡንም ብድሩ። ኧረ እባክህ ኧረ እባክህ ቁርስ ልበላ አንተ በቃ ነኝ ፋርዬ ሸዋዬ ታደርገኛለህ። አይ በቃ እሺ። ኧረ በእናትህ አንተ በቃ ከተባነ ነገር አለ መቼ እከክ ሄሎ ያበል ዘብላለው እንዴት ነህ አባላው? አማን ነው አለሁልህ እሳቴ። ስማ እንኳን አደረሰ። ለምኑ አንተ እንፉዞ ምን ሆንክ? ዛሬ እኮ የአያቶችህ የቀድመ አያቶችህ ደማቸውን ሰጥተው አፍሪካን ነፃ ያወጡበት አድዋ ነው ለካ ቀናቸው እኮ ነው። ያሳይ ብራዘር። ስማ ለምን ዘራፍ አቃቂ አንልም? ጋሻና ጦር ይዘን ዘራፍ። ኧረ አንተ ደግሞ ምን አይነት አንተ መቼስ የምታውቀው በቃ አቦ ሚስማርና ወዳይ ነው። በል በሱ እንዳመጣብኝ በገለምዞና ስነ ስርዓት ይኸውልህ በመጥቾ ነው አይደለ የምታከብረው አድዋ አይደል? የተባረከ ቀን ይሁንልህ ወዳጄ። ቻው ያለው ያማን ያያሌው አለሌው አማን ነው አለሁልህ። ሰላም ነው። ሰሚ አስጠኝ ፈልግልኝስ። ስንተኛ ክፍል? ወንድ ነው ሴት? ወንድ ነው ሴት? አይ ለሴት ነው የምፈልገው። ስንተኛ ክፍል? 12ኛ ክፍል። ምን ትምህርት ነው ወይስ ሁሉንም ትምህርት ነው? ሁሉንም ትምህርት ነው ወይ እንዴ? ወይ ምን እንደምታወራው? እኔ እኮ እንትን የሚያስጠና ነው የምፈልገው። ምን ፊዚክስ? ደጅ የሚያስጠና። ኧረ ተው አንተ ልጅ፣ ኧረ ተው እናትዬን አንቺ ሰሚ አቡ ፎንቃ ገብቶልኝ እኮ ነው ያራዳልኝ። አንተ እኔ እኮ ስራ እኮ ነው ያዝኩት። ቆይ እከፍላለሁ እኮ አንተ ቦዛኔ ብትሆን እኔ ከአንተ ጋር አብሬ እንትን ማለት አለብኝ። አንተ እኔ ምሬን ነው በእናትህ እንዴ። ኧረ ለአንተ ራሱ ጥናቱን ይስጥ። ይመችሽ። ይህ ምን አይነት ጅፊት ፒዝ። ሄሎ አማን። አንቺ መልከ ጸዲቅ፣ አንቺ አጤ ፋሪስ አማን ነሽ? አለሁልኝ። ሰላም ነው። ስሚ ዛሬ ልመክርሽ ነው የመጣሁት ቁም ነገር። ኧረ እባክህ የምር ምንድን ነው የምመክረኝ? እኔ ማለት ነው እንዴት በረጅም እድሜ መኖር እንደምትችል ላስረዳህ ነው የመጣሁት። እንዴት ነው እባክህ? ስማ እሺ አየር አትያዝ። ኧረ እባክህ አየር ዘጋሁብህ። አየር አትያዝ ምክሩ ነው። አየር አትያዝ ምክሩ ነው ማለት ምን ማለት ነው? አየር አትያዝ ማለት ይኸውልህ ትላለህ። ኧረ እባክህ እኮ አትበል። ይኸውልህ አትበል፣ አትወጣጠር። ለማን ነው የምትወጣጠር? ሪላክስ አድርግ። ገባህ? እሺ ካልክ አንተ እሺ በቃ ሪላክስ አድርግና አሁን ዝም ብለህ ቴሌ ብር ላይ 200 ብር አስገባልኝ። ኧረ እባክህ እውነትህን ምን አለበት? አቦ ያራዳ በል አየር አትያዝ አባቴ። ሄደው ዘመን አንተ ያሳዝ ምን ነው? አማን ነው። እንዴት ነሽ? ደብሮኛል በእናትህ ዛሬ። ምን አገኘሽ? እኮ ድምፅሽ ልክ አይደለም። የመርሳት ችግር አለበት። እምልህ ጀለስ የለም ዲሜንሻ ያለበት? ዲሜንሻ ነው የሚባለው። እሱ እኮ ሞተ በእናትህ። ኧረ እባክህ ምን አገኘው በእናትህ? እንዴ ዲሜንሻ ይገላል እንዴ? እሱም አይገልም። ያው የመርሳት በሽታ አይገልም፣ ግን ጀለስ በጣም ይመታ ነበርና። ኧረ እባክህ እና ከመታ በኋላ ደግሞ ስለሚረሳው ማለት ድጋሚ ይመታል።
ስንቴ መታ በእናትህ ንገረኝ። ሄለው ያማን አንተ ያሳዝ ምን ነው? አማን ነው። እንዴት ነሽ? ደብሮኛል በእናትህ ዛሬ። ምን አገኘሽ? እኮ ድምፅሽ ልክ አይደለም። ድምፅሽ ልክ አይደለም። የመርሳት ችግር አለበት። እምልህ ጀለስ የለም? ዲሜንሻ ያለበት? ዲሜንሻ ነው የሚባለው። እሱ እኮ ሞተ በእናትህ። ኧረ እባክህ ምን አገኘው በእናትህ? እንዴ ዲሜንሻ ይገላል እንዴ? እሱም አይገልም። ያው የመርሳት በሽታ አይገልም፣ ግን ጀለስ በጣም ይመታ ነበርና። ኧረ እባክህ እና ከመታ በኋላ ደግሞ ስለሚረሳው ማለት ድጋሚ ይመታል። ስንቴ መታ በእናትህ ንገረኝ። ሄሎ አማን፣ አንቺ ጉብሌ እንዴት ነሽ? አንቺ ደበሌ እንዴት ነሽ? ሰላም ነው? አማን ነው አለን። ሰሚ ምን ነው ዛሬ ደግሞ? ምንም እንደዚሁ ሰላም ልበልሽ ብዬ እኮ ነው። ያራዳ ልጅ መልካም እኮ ነሽ። አንዳንዴ ቤተሰብ ሰላም ነው አይደል? ሰላም ነው ይመስገን። ያ አጎትሽ አንከስ የሚለው አጎትሽ ክራንቹ ደህና ነው? ደህና ነው። ቫርኒሽም እየተቀባ ነው። በጣም አሪፍ። ያቺ ሳያትሽ የትኛዋ? ሻሿ ከአናቷ ላይ ማያወርደው ሹሩባ ሰላም ነው? ሰላም ነው በጣም። ጉንጉንም ትሰራለች። በጣም ምርጥ። ያቺ ሲስተርሽ ቆርጣሚዋ ሲስተርሽ እየሄደላት ነው? እየሄደላት ነው። ሹገርም ጀምራለች። አይ አሪፍ በጣም። አይ እንደዛ ከሆነ አሪፍ በቃ እየሄደላችሁ ነው ማለት ነው። በጣም አሪፍ እየሄደልኝ። ይመች ይመያራደ። ሄሎ ያዛት። አንቺ ኩሽኔታ፣ አንቺ የኔታ አማን ነው አለሁልሽ። ሳቲ ሰሚ ከሆነ ጥያቄ ልጠይቅሽ ብዬ እዚህ ግብርና ሚኒስቴር ነው ያለሁትና ምን ትሰራለህ እዛ? ደግሞ እንትን ላወጣ ሂጄ የአስመጪ ፈቃድ የኢምፖርት ፈቃድ ላወጣ ሂጄ። ኧረ እባክህ ምን ልታስመጣ? አንተ አዲስ ስራ ልጀምር ነው እባክሽ። ምን እንትን ላስመጣ ነው የሽምብራ አሳ ከታይላንድ እያስመጣው ልቸበችብ ነው። ያራዳ ልጅ። ኧረ እባክህ እሱ አሪፍ ነገር ነው። እርግጠኛ ነህ? ኧረ እሱ አሪፍ ቢዝነስ ነው የሆነ አሁን ገና የሚመጣ ቢዝነስ ነው እና ያዋጣል እየተባለ ነው። እስቲ ሰሚ እዚህ እኮ ፈቃድ ላውጣ ብዬ ዝርያውን ጠይቀውኝ እኮ ነው። ምንድነው የሽምብራ አሳ ምን ዝርያ ነው በእናትሽ? እንዴ እሱ የጋማ ከብት ነው። ኦኬ የጋማ ከብት ነው። የጋማ ነው። አዋ ቀንድ ምናምን ስለሌለው አየው እንዴ እዚህ የታወቀ አይደል እንዴ? በጣም ጥሩ በቃ ይመችሽ። በቃ ደውልልሻለሁ። ደውዬ አረስታ ጫውችኛለሽ።